ለመጀመሪያ ጊዜ በ24 አመቴ ልጄን ሳቅፍ የተሰማኝን ስሜት ልንገራቸው ብሏል አንዱ አባት። ምርጥ አባት የልጅ ፍቅር የገባው የልጅ ፍቅር ምን እንደሆነ የገባው የመጀመሪያ ልጅ ምን አይነት ፍቅር ሊሰጠው እንደሚገባው ለልጅ ምን አይነት እንክብካቤ ምን አይነት ቦታ መስጠት እንዳለበት የሚያውቅ አባት ነውና ሩትዬ ደግሞ ይሄ ነገር ማንበብ ደስ ይላታል። ሪፖስት አድርጋለች። እናንተ ግን ልጃችሁን የዶላር መምጫ እንትን ነው ያረጋችሁት ማለት ነው። ነገዳችሁበት ልጃችሁን የምር ማለት ነው። አንቺም በልጅነትሽ ነው ልጅሽን ያገኘሽው፣ ግን ልጅሽን ልታስከብሪ አልቻሽም። ይቅርታ አድርግልኝና ማለት ነው። ስታጠፊ አጥፍተሻል ማለት አለብን። ልጅሽን ለማንም ምናምን ትብለሽ በልጅሽ መማል አልነበረብሽም ባለፈው ማለት ነውና ከዛ በኋላ ይኸው በማግስቱ መጣች። አንቺ በማልሽበት ማግስቱ እሷ ቀለበቷን አውልቃ ሌላ ታሪክ ፈጥራ እያለቀሰች እያነባች መጣች። አንቺ ምን ቤት ነሽ ለሷ መጥፋት በልጅሽ የምትሚው ማለት ነው። በዛውም ድራማ መሆኑን እያወቅ አንቺም ድራማ መሆኑን ልቦናሽ እያወቀ እንዴት በልጅሽ ትመያለሽ? በዚህ ነገር አናደደሽናል። በጣም ብዙዎቻችን ተከፍተናል በዚህ ጉዳይ ማለት ነው። ልጅሽን በቃ መጠበቅ ያለብሽ አንቺ ነሽ። አባቱ አባት ሊሆንለት አልቻለም። ስለዚህ አንቺ ልጅሽን መጠበቅ አለብሽ ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ሩትዬ ልጇን ልታስከብር አልቻለችም። ልጇን መጠበቅ አልቻለችም። ይቅርታ አድርጉልኝና የማንም እንትን መሆን አልነበረበት እና ልጇን ማስከበር ልጇን መጠበቅ የነበረባት እሷ ናት። አባቱ እንዳልባቱ አልሆነም። ልክ ልጅ ሲወልድ ነው ልጅ ማርገዟ ሲያቅ ነው ከሌላ ታሪክ መፍጠር የጀመረው ፕራንክ አድርጎ አምጥቶ በዛው የቀጠለበት ማለት ነው። ስለዚህ እሷ ደግሞ ጥሩ እናት ሆና ልጇን እንዳይሰደብ ማስደረግ ትችላለች። ሚዲያ ላይ አለመውጣት ትችላለች።